ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ስለ ዲያቤቲክ ሬቲኖፓቲ ልናወራ መጥተናል ማለት ነው። ያው ትናንትና እንደነገርኳችሁ እኔ የአይን ነርስ ነኝ እና አይናችንን ከሚጎዱት አንዳንድ በሽታዎች መካከል ያለ ምንም ማስጠንቀቂያ የአይናችንን እይታችንን ከሚጎዱን መካከል አንዱ ዲያቤቲክ ነው። ኦኬ እና ዲያቤቲክ ላይ አሁን አንዳንድ ጊዜ ሳይኑ ማየት ስንጀምር አሁን የተለያዩ ነገሮችን እይታችን ላይ የተለያዩ ነገሮችን ማየት ስንችል የተለያዩ ነገሮችን ማለት ምልክቶችን ማየት ስንጀምር ኢትስ ኦልሬዲ ቢን ሲሪየስ ሆኗል ማለት ነው። ጉዳዩ ተባብሷል፣ ሲሪየስ ሆኗል ማለት ነው። ኦኬ ስለዚህ ዲያቤቲክ ሬቲኖፓቲ ምንድን ነው ካላችሁኝ፣ ዲያቤቲክ ሬቲኖፓቲ ማለት የአይን ህመም ነው። የሚመጣውም ደግሞ በብለድ ሹገር በደማችን ውስጥ ባለው የስኳር መጠን መጨመር ምክንያት የሚመጣ በሽታ ነው ማለት ነው። እና እሱም እንዴት ነው ሀፕን የሚያደርገው መሰላችሁ? እንዴት ነው የስኳር መጠን ኃይለኛ የሆነ የስኳር መጠን የአይናችን ላይ ያሉ የተለያዩ ቬዝሎችን ብለድ ቬዝሎችን ዳሜጅ ያደርጋል ማለት ነው። ሬቲና ላይ ያሉት ሬቲና ደግሞ ማለት ነው አይናችን ላይ ያለው አንደኛው ፓርት ለማየት የሚያገለግለን አንደኛው ፓርት ሬቲና ይባላል። ኦኬ ስለዚህ ሬቲና ላይ ያሉ የተለያዩ የብለድ ቬዝሎች አሉና እነሱን ዳሜጅ በማድረግ ነው የስኳር መጠኑ ኃይለኛ ሲሆን እነሱን ዳሜጅ ስለሚያደርጋቸው በዛ የተነሳ ነው ዲያቤቲክ ሬቲኖፓቲ የሚፈጠር። እና ዲያቤቲክ ሬቲኖፓቲ ደግሞ ለመሰላችሁ ዴንጀረስ የሚሆነው ምንም አይነት ሲምፕተም ምንም አይነት ምልክት አያሳይም። በቃ ሳይለንት። አሁን ለምሳሌ ሃይ ብለድ ፕሬሸር ሳይለንት ኪለር እንደሚባለው ሁሉ የአይናችን ዳሜጅ ላይ የሚያመጣውን ምንም አይነት ምልክት ሳናይ ነው እዛው ዳሜጁ የሚሰራው። እና that's why very dangerous ነው ዲያቤቲክ ሬቲኖፓቲ ማለት። እና አንዳንድ ሰዎች አሁን እኔ እይታዬ በጣም ጥሩ ነው ያለው ምንም አይነት ለውጥ የለም እይታዬ ላይ ምናምን ይሉና እንዳልኳችሁ ሳይለንት ነው እይታው። ይሄ ሲምፕተሙ ያለው ችግር ምናምን ሲምፕተሙ ሙሉ በሙሉ ሳይለንት ነው፣ ብዙም አያስታውቅም። ከዛ by the time ግን እነሱ እይታዬ ላይ ብዥ ማለት ጀመረ ምናምን ሲሉ የዛኔ ጉዳዩ ተፋጥኗል ማለት ነው። ልክ እንዳልኳችሁ ኤርሊ ስቴጅ ላይ ብዙም አይደለም። ሁለት አይነት ስቴጅ አለው። ኤርሊ ስቴጅ አለው ደግሞ በኋላ ደግሞ ሲሪየስ ስቴጅ አለው። እና ኤርሊ ስቴጅ ላይ ከተገኘ ኢትስ ሪሊ ጉድ ነው። በአንድ ጊዜ መታከም ይችላል ማለት ነገሮች ከምንድነው ባድ ከመሆናቸው በፊት ከመፋጠናቸው በፊት ነገሮች መስተካከል ስለሚችሉ ኢትስ ጉድ። ግን ሲሪየስ የሆነ ቦታ ላይ ከደረሰ ግን እንትኑን ትሪት ለማድረግ የአይኑን ማለት ነው ያለበትን ሁኔታ ትሪት ለማድረግ በጣም ዲፊካልት ይሆናል። ስለዚህ ሳይኖቹ ምንድን ናቸው? ማየት ያለብን ሳይኖች እና ምልክቶቹ ምንድን ናቸው? እነዚህ ምልክቶች ምን ምልክቶችን ስናይ ነው መደንገጥ ያለብን ከተባለ አሁን ለምሳሌ ብለሪ ቪዥን ማለት የሆነ ብሽ የሚል ነገር ካለ ወይም ደግሞ ዳርክ ስፖት የሚባል አለ። ዳርክ ስፖት ማለት የሆነ አይናችን ውስጥ የሆነ ጥቁር ነገር ስፖት ውስጥ ማለት ነው፣ ከላይ አይደለም ከውስጥ ላይ የሆነ ጥቁር ነገር የሚታያችሁ ከሆነ እሱ አንድ ሌላ ነገር ነው። ማንበብ የሚያቅታችሁ ከሆነ የሆነ ሰዓት ላይ ለማንበብ የምትቸገሩ ከሆነ ማታ ላይ ደግሞ ለማየት የምትቸገሩ ከሆነ እንደገና ደግሞ ዝም ብሎ በአጋጣሚ የሆነ በጣም ፈጣን የሆነ እይታችን ላይ የሚያመጣ ለውጥ ካለ እነሱ ሳይኖች ናቸው። እሺ ማን ነው ሪስክ ላይ ያለው የሚባለው ከሆነ ደግሞ በብዛት ዲያቤቲክ በሽተኛ የሆኑ ሰዎች በሙሉ ሪስክ ላይ ናቸው፣ ሁሉም ማለት ይቻላል ማለት ነው። ሌላ ቀጥሎ ደግሞ ሃይ ብለድ ፕሬሸር ያለባቸው ሰዎች በሙሉ ደግሞ እንደዚሁ ሪስክ ላይ ናቸው። እንደዚሁም ደግሞ የስኳር መጠናቸውን በደንብ አድርገው ማኔጅ ማድረግ የማይችሉ ሰዎች በሙሉ ሪስክ ላይ ናቸው። እንዲሁም የሚያጨሱ ሰዎች በሙሉ ሪስክ ላይ ናቸው ማለት ነው። አንድ ጥሩ ነገሩ ምንድነው ዲያቤቲክ ሬቲኖፓቲ ጥሩ ነገሩ ምንድነው መሰላችሁ? በጊዜ ከታየ ማለት አሁን ለምሳሌ አይ ኤግዛሚኔሽን የሚባል ነገር አለ በአገራችን ላይ ወይ በሌላ ቦታ አላውቅም። እኔ በመኖርበት ሀገር ግን ማንኛውም ዲያቤቲክ የሆነ በሽተኛ በየአመቱ አይ ስክሪኒንግ ያደርጋል እና በጊዜ ከታወቀ በጊዜ ዲቴክት ከተደረገ ነገሩ ቀላል ነው፣ መታከም ይችላል። ኦኬ ስለዚህ ሬጉላር የሆነ አይ ቼክ ማድረግ፣ ሄልዚ ዳይት ማድረግ፣ የምግባችን ነገርን ማስተካከል፣ የፊዚካል አክቲቪቲ ወይም ደግሞ ስፖርት የተለያዩ እንቅስቃሴዎችን በማድረግ ማለት ነው በእንደሱ አይነት የዲያቤቲክ ሬቲኖፓቲን አይን ላይ የሚፈጥረውን ችግር ኮንትሮል ማድረግ ይቻላል ማለት ነው። ስለዚህ ማንኛውም ሰዎች ካላችሁ እዚህ ላይ ያላችሁ እናንተም ሆናችሁ የቤተሰቦቻችሁ አባል ዲያቤቲክ ካለባችሁ እባካችሁ ዲያቤቲኩ ሳይን ወይም ደግሞ ሲምፕተም እስከሚታይባችሁ ጊዜ ድረስ
አትጠብቁ። አይኖቻችሁን ባካችሁ ተንከባከቡ እና ማንኛውም የሆነ በጊዜ የተወሰነ አይ ኬር አይናችንን እይታችንን ስለሚከላከል ፕሊዝ ፕሮቴክት ዩር አይዝ